ቁጭ በይ እዚህ ቁጭ በይ። ምንድን ነው የምትፈልጉት? ቁጭ በይ እዚህ ጋር ምንድን ነው የምትፈልጉት? ቆይ ምንድን ነው የምትፈልጉት? እጅሽን አጉሽዬ እየበላህ ነው? አዎ ብላ። እሺ ልጄ ብላ። ነው ያስወጡታል እሱን። ና ቁጭ በል እዚህ። ወንድ ያስወጡት እሱን ልጁን። አሁን አንተ ወንድ ነኝ ነው? ወንድ ነህ? አንቺ አባትሽ ጓዳ ለጓዳ ሲርመጠመጥ ይምጣ። ዝም በል አፍህን አትክፈት። ይምጣ። ደውይለት ይምጣሽ። ዝም በል። አውርተን እንኳን ሳንጨርስ ስራ ነው ስራ የሰራው ግፍ ነው። እሺ ከሃዲ ነው የሰራው ግፍ ነው። ለዚህ ያበቃ አስበላኝ። ከክፍለ ሀገር አምጥቶኝ አስበላኝ። ስንቱን ሴት ስትደፍሩ ተባብራችሁ የስንቱን እኔ የለሁበት ዝም በል። እሱ ይኸውልህ እሱ ያለኝን ነው የምታዘዙ። እኔ ልጅቱ እኮ ቀልድ አይደለችም። የአባቷ ቢጤ ፌንጣ አይደለች እንዴ? ስዘል እቺ ካመለጠች ይኸውልህ ለእሷ ብዬ ነው እዚህ ድረስ የተንከራትቼ የመጣሁት። የሚያስፈራ ነገር አለ። ሌቦችን መሰላችሁ? አንተ ምንድነው እዚህ ውስጥ እያረካችሁ? ልጅቷ ልቀቅለት። እንግዲህ ብሩን በደምብ ሙሉ ነው የከፈለ። ልቀቅለት በቃ። ያቺ እንዴት እኔ የምጠም ልጅ ነች እኮ እንዴ አንተ። ማን ነው ግንባርን ነው የምልህ? ማን ነኝ ነው የምትለው? እዚህ ከተማ ይሁን ተደፍሬያለሁ። ተደፈርኩኝ። አዎ እንደዚህ እያልክ ተደፈርኩኝ። ከቀየስ ወጣ ተደፈርኩኝ። ስንቱን ና እዚህ ጋር ወጣ ተደፈርኩኝ። አትንካኝ በቃ። ሽፍቶቹ እንግዲህ ያውቃሉ ከሀገር ተገፍቼ ከሀገር ተሰቃይቼ እንደጠፋው ያውቃሉ። እና ቀጥ ብዬ ልክ ጫካ ስገባ መሳሪያን ይዤ ምንም አላንገራገሩም። በቃ ወዲያውኑ የተቀበሉኝ። ከዛ በኋላ ቁጭት አለ፣ እልህ አለብኝ። እልህኛ ነኝ፣ በጣም እልህኛ ነኝ። ጭካኔ በቃ እልህም ጭካኔም በቃ በጣም ጭንቅላቴ ውስጥ እንደው ክፋት ማዕትም ብዙም ስላለ ወዲያውኑ ተቀበሉኝ። ከዛ በኋላ ውጊያም ላይ እንደዚህ ተኩስ ላይም በጣም ጎበዝ ስለሆንኩኝ በአንድ ጊዜ ነው በቃ መሪያቸው የሚያደርጉኝና በደንብ ተቀበሉኝ። እዛ ላይ አሁን እኔ ነኝ በደንብ የምመራው። በደንብ እንቅስቃሴዎች የምናደርገው እንደዛ ነው። በቃ ግን መገፋቴ ነው እነሱ እንዲቀበሉኝም ያደረገው ነው። ኦኬ እዚህ ውስጥ ያስቀመጥከው ሰው አለ አይደል? ቅድም ስታወራ ሰምተናል። እየተከታተልን ነው የነበርከው። ነግሬሃለሁ። ድብቅ ካሜራ አስቀምጠን ነበር። በዛ እያንዳንዱ ነገር ሰምተናል። ና ግባና አሳይ። የቱ ጋር እንደሆነ እኔ አሳያችኋለሁ። እና አሳየኝ። ግባና ነገር እንደውም ና ግባ። አጉሽዬ እየበላህ ነው? አዎ ብላ። እሺ ልጄ ብላ። ነው ያስወጡታል እሱን። ና ቁጭ በል እዚህ። ወንድ ያስወጡት እሱን ልጁን። እንዴት ያስኮ ይሄንን? ያው እንግዲህ እኛ ስራ ነው እንግዲህ ብር ይበደራሉ። እኛ ብር ማበደር ጀመርኩ። ከዛ በኋላ እንዳልኩ ብር ከኛ እየመጡ ይበደራሉ። ከዛ ደግሞ ብድራቸውን ደግሞ ሲቀበሉ ደስ ብላቸው እግር ስመው እንደው መልአክ ሆነው ይቀበሉና ከዛ በኋላ ደግሞ መልሱ ሲባሉ ችግር ይመጣል። የዛን ጊዜ ገንዘብ የለኝም እንደዚህ አድርጌ እንደዚህ ሆኜ እንዲህ ሆኜ ሲሉኝ የዛኔ መያዣ እያልን ደግሞ እኛ ያው ልጃቸውን ምናምን እንይዛለን፣ ልጅ እናመጣለን። ያው እሱም አንድ ተበዳሪ ልጅ ነው። ሆን ብለህ የምታበድራቸው ልጆች ሰዎች አሉ አይደለ? ሆን ብላችሁ እያጠናችሁ፣ ቀደም እየሰማው ነበር እንደነገርኩ፣ እያጠናችሁ መመለስ የማይችሉበት ደረጃ ላይ ታደርሷቸዋላችሁ። ያው እንግዲህ ይሄ እንኳን እንደው ካንተ የሰማህ እንደው ቢዝነሳቸውን አውቃችሁ ታበላሻላችሁ። ኋላማ ሰው አለ እኔ ላይ እንትን ያለማ አለ። እንደው ቢዝነሳቸውን የሚሰሩትን ስራ ብር ካበድራችሁ በኋላ ታበላሹባችኋላችሁ። እንዴት ነው እኛ እንደው የተቸገረውን መብላት መጠጣት ያቃተው ጋር አይደለም እኛ የምንደርሰው። እኛ ሞልቷቸው አዲስ አበባ እዚህ ሴቱ ላይ ብር የሚያባክን አለ። ስንቱ እኮ መሰለህ እዛ ክፍለ ሀገር ስንት መሬቱን ስንት ነገር ንብረቱን እያለው እዚህ አዲስ አበባ እየመጣ ሴት እያበላሸ እዚህ በቃ ሲዝናና ሲጠጣ ሚስትና ልጁን ቁጭ አድርጎ እዚህ ሲቀላቦጥ የሚውላል። እሱን ምን እናደርጋለን? ገንዘብ አለው በቃ እሱን ተጨማሪ ገንዘብ ያስፈልጋል። እዚህ ጋር እኮ እንደዚህ ብትነግድ ጥሩ ነው እንላለን። ከዛ ሲስማማ ደግሞ ብድር ምናምን እንሰጣለን። እኛ እናበድረዋለን። እንደዚህ በዚህ ጊዜ ትመልሳለህ እያለን እንዲበደር እናደርገዋለን። ከዛ በኋላ ደግሞ ያው ተጨማሪ ብር እንዲበደረን ደግሞ እንፈልጋለን። እኛ አንድ ጊዜ ብቻ የተበደረውን ቢመልስልን ያው እንናጣው ነው።
ተጨማሪ ብርም እየተበደረ ጥሩ ብር እየከፈለ ግን እንዲኖር እናንተ መጀመሪያ እንፈልጋለን። ሲጀመር መመለስ የማይችሉትን ሰዎች ነው ከፍተኛ ብር የምትሰጧቸው አይደለ? ቢዝነሳችሁንም ታበላሹባላችሁ። አንተ እንዳልከው አቅም ላላቸው ብቻ አይደለም ታጠናላችሁ ጀርባቸውን፣ ቢዝነሳቸውን ታበላሹባቸዋላችሁ። አሁን እነዚህ ያልኩህም እንደዚህ ቢዝነሱ እንዲበላሽ እናደርጋለን። ተጨማሪ ብር እንዲበደር የምንፈልጋቸውን ሰዎች ቢዝነሱ እንዲከስር እናደርጋለን። የመለሱላችሁ ሁላ እኮ ኢቨን መልሳችሁ አትበድሯቸውም። ከመለሱልን ቶሎ ላይ የሚመልሱት ምናምን መልሳችሁ አታበድሩም፣ ተጨማሪ እንኳን ሲጠይቋችሁ። እንግዲህ በደንብ የሚከፍሉትን ነው እኛ እንትን የምንለው። በቃ አላቸው አቅም የምንላቸውን ወይ ደግሞ መሬት እንዲሸጡልን የምንፈልጋቸው ደግሞ አሉ። አንዳንድ ጊዜ እንደ አቅምም የሌላቸውም ሊኖሩ ይችላሉ። በቃ መሬት ካላቸው አሁን እንደዚህ የሚያርስ ምናምን ቤተሰብ ከሌላቸው እንደ መሬቱን በደንብ የሚያስተዳድሩት ከሆነ እንደው የሆነ ብር እንሰጣቸውና እናበድራቸውን የሆነውን ነገር አድርጎ ለእህል ለምናምን ብለን እናበድራለን። ከዛ ያው ብድር አልመልስ ሲሉ ደግሞ ያው አቅምም በልቶ ይጨርሱታል። አሁን አንዳንዱ በልቶ ነው የሚጨርሰው። የምንሰጣቸውን ብር አይደለም ሊሰሩበት እዛው በልቶ ይጨርሳሉ። አምጧ እናመጣም። የዛኔ ያው መሬታቸውን እንወስዳለን። መሬታቸውን አስፈርመን ስለሆነ መጀመሪያም መሬቱን እንወስዳለን። ከዛ የምንሸጠን እንሸጣለን፣ ያው የምናርሰው እናርሳለን። አሁን እዚህ ታግተው ቁጭ ያለውን ምን ያህል ብር ነው የጠየቃችሁበት? ይሄ እንግዲህ ተበደረኝ ወደ 300 ሺህ ብር ነበረ። ይሄ ወደ 300 ሺህ ብር ነው። ይሄ አሁን ወደ 1 ነጥብ ደርሶበታል ሰውየው ወልዶ ማለት ነው። 1 ነጥብ ደርሷል። እንግዲህ እስካሁን እንትንም አላለም ሰውየው። እንግዲህ የሚመልስም አይመስልም እንደ ሁኔታው። ለዛ ነው ልጁ ጋር መድረስ ያደረሰንና ምን ታደርጓለህ ታዲያ ልጁን? ያው እንግዲህ ያው ምን እናደርጋለን? ያው ሰውየው እንዲያመጣ ነው የምናደርገው። እንግዲህ ምን እናደርጋለን? ያንተን የሚል ከሆነ እንግዲህ ያው ልጅ የሚወስዱ ደግሞ ይኖራሉ። ለእነሱ እንትን እንላለን። ኦኬ እሺ። እዚህ ቤትስ መጥቶ የነበረው ይርነቃቸው ብለህ እየጠራው የነበረው ልጅ ነበር አይደለ? አዎ። እሱስ እንዴት ነው? ምንድን ነው የሚሰራው ካንተ ጋር? አይ እሱ ዝም ብሎ ጀሌ ነው። እኔ ዝም ብሎ ጀሌ ብቻማ አይደለም፣ አትዋሽ። ጀሌ ብቻ አይደለም አብራችሁ እንደውም አንተ በሌለህበት እዛ እየተካ የሚሰራው እሱ ነው አይደለ? አሁን በቅርብ ነው ያስጠራኸው ወደዚህ እንዲመጣ ያረከው። እንደው መረጃውም እኮ አላችሁ። እንደው አዎ እንግዲህ ይልካል፣ ይሰራል። በቃ እንደው ይሰራል፣ ለኔ ይሰራል። በቃ ያለኩትን ነገር የሚያደርግ ሰው ነው። በደንብ ይላላካል። ጥሩ ልጅ ነው። ለኔ ይሰማኛል፣ ያዳምጠኛል፣ ይልካል። እንደዚህ አድርግ ስል ያደርጋል። ያው እሱም ጥሩ አግኝቷል። እንደዚህ ስራውን አስለምጀው እሱንም ማቀው እዛ እንትን እያለ ነው፣ በረሃ እያለን ማቀው ነው። በርግጥ በረሃ እያለን ማቀው ነው። እዛም ይታዘዛል። ቅን ልጅ ነው። ከዛ ገንዘብ ያስፈልገዋል። ቤተሰቦችም ድህይት ያሉ ናቸው። ከዛ እዚህ ያስመጣሁት እዛ ክፍለ ሀገር መጣ ከኔ ጋር። ከዛ ለመደ። ተኩስም አይችልም ነበር። አስለምጄ ጥሩ ሽፍታም ሆኖት ይሰራል። እኔ እንትን የምለውን ስራዎች ይሰራል። ስታዘዝ ይሰራል። ኦኬ። ተመልሰህ እናትህን አግኝታችሁ አታውቅም? ወደ ክፍለ ሀገር በጣም ወደ ገጠራማ ቦታ ሄደህ አታውቅም? አይ ያርኩስ እንደው በቃ እንደው ምዬ ነው የወጣሁት ከዛ ከተማ ሀገር። ይሄ ሰውዬ ካልሞተ በስተቀር አልመለስም ብዬ በቃ ወይኔ ሄጄ ደፋውና እናቴን አይነውና ያለው ወይ በቃ አንዱ ይደፋውና እገባለሁ ብዬ በቃ ያርኩስ በቃ እንደው ሀገሪቱ ጭንቅ እንደው ራስ ምታት ነው የሚሆነኝ ሀገሩን ሳስበው። አሁን እንደው በቃ አስጥልት ታደርገኝ እንደው ሀገሪቱ እንጂ እናቴማ ናፍቀኛለች። እናቴ እንደው ያው እህቶችስ ምናምን ያሉበት? እህቶች አሁንም አድገዋል። አንዷ መምህር ነች፣ ቅድም እንዳልኩ መምህር ነች። እንደው ከገጠር አንዱ ሀገር እያለች ከህፃናት ጋር እንደው ወደዛ ወደዚህ ስትል ነው የምትውል። እንደው እኔ ወደ ከተማ መሬት ገዝቼላታለሁ። እንግዲህ ቤቱን ስሪበት ብያታለሁ። እንግዲህ የመምህር ደሞዝ ታውቋለህ፣ እንደው መሬት ብቻ እኔ ሰጠኋት። እንግዲህ ቤቱን ትሰራለች። እንግዲህ ቀስ እያለች እያጠራቀምሽ ነው ብላለች። እንግዲህ ጥሩ ባል ካገባች እንግዲህ ቤቱን ሰርቶ ይኖራል። እኔ መሬት ምናምን ገዛዝቻለሁ ለእህቶቼ። ጥሩ። አንተና ይርነቃቸው ጠፍታችሁ ነው የመጣችሁት ወደዚህ? ወይ ደግሞ ለሆነ ምክንያት ነው አይደል የመጣችሁት እዚህ? አዎ እንግዲህ ሀገሬ ላይማ የተከበርኩ ነኝ። እንደዚህ አንተ እንደምታየኝ እናንተ እንደደበደባችሁኝም አይደለም። እኔ እንደው ሀገሬ ላይ እንደው ሳር ቅጠሉ የሚያረግድልኝ ሰው ነኝ። እንደው ሀገሬ ላይማ በኩርት ብዬ ነው የመጣሁት። እዚህ ነው አንገቴን የደፋሁት። እዚህ ነው የደፋሁት። እንግዲህ የያዛችኋት ልጅ አለች እዚህ? ያው እንግዲህ ሰምቻለሁ ካልክ እንግዲህ አለች። እንግዲህ እሷም እንግዲህ እንደዛው ነው። ለምንድን ነው ያዛችኋት? ያ አባቷ አንድ ከንቱ አባት አላት። ያው ተበደረ እንግዲህ ጠዋት ማታ አበድረኝ አለ።
ያበደርኩት እንግዲህ ባንክ ሄደ፣ ባንኮቹ ጋርም ሄደ፣ ወደዛ አለ ወደዚህ አለ ወደዛ አለ ወደዚህ አለ። እንደው አልሰጡት ሲል እግሬ ላይ መጥቶ ድፍት አለ። ሰጠው እንግዲህ ለሱም እንግዲህ ሰጠው። መልስ ወዴት ከየት ይመልስ? ሲቀበሉ መሬት ስመው እግር ስመው መላክንን ለነሱ መልሱ ሲባል እኛ ዲያብሎስ እንሆናለን ለነሱ ለመመለስ እኛ ሰይጣን ያደርጉናል። ከዛ መጣ ብሬ መልስ ምን ያደርጋል? ልጁን ላከ። መጀመሪያ ልትማር ነው አለ። እሺ አልኩ። እንግዲህ መቼም ልጅ እንደምንይዝ ስለሚያውቅ ልጁ ትማር አላስፈቀደ። እኔ ይሁን በዛም በዚህም ብዬ እንደው አለች ሌላኛይቱም ብሎ እሺ አልኩና ልጁን ላከ። ለካ እጅሬው ራሱም ሊሸሽ አስቧል። ልጁን መጀመሪያ ላከ። ከዛ እጅሬው አዲስ አበባ ገብቷል። እኔ እዛ አምጡ ላለው የለም ስሰማ እዚህ ቤት ተከራይቶ እዚህ እየኖረ ምናምን የራሱን ስራ እየሰራ ንግድ እየሰራ በእኔ ገንዘብ የኔን ገንዘብ ይዞ ከተማ ገብቶ ንግድ ይሰራል። የዛኔ መጣሁ እንግዲህ ልጁ የት እንዳለች ልጅቱም እንዲህ ወዲያ ትላለች። እንዴት አገኛት ልጅቷን? ይሄ ምናምን አለ አይደል የሚለቁት ስልካቸው ላይ የሚለጥፉት አለ። እንደዚህ ነኝ ትላለች፣ ትመጣለች፣ ትጨፍራለች። ሰው አሳይቶ ነው ለሰው ጠይቀ ሰው አሳይቶ ይሄን የሚያሳዩ ሰዎች አሉ እዛ። እንዴ ስንት ከንቱ ጓደኞች አላት እኮ እዛ። እንዴ የት ነች ስላሳስጨንቃቸው ይሄው እንጂ ነች አሉኝ። እዛ እንደው በቃ እንጂ ነው የምትለብሰው። በቃ ከገጠር ደግሞ ለዚህ ቁርጭምጭሚት ድረስ የምትለብስ ልጅ አሁን እንደዚህ እየለበሰች በቃ ከተማ እንዲህ ስትል ነው የምትውለው። ልክ ሲያሳዩኝ በቃ እንደው እቺ ነች በቃ ሂድ አምጡ አልኩኝ። እሱ ቅድም ያያችሁትን ሲወጣ ያያችሁትን ላኩኝ። ከዛ በቃ ያው አድራሻዋን ምናምን ሲያቆም ጊዜ መጣሁኝ እኔ በተከራየው ማለት ነው እዚህ። አዎ እዚህ መጣ። በቃ እንግዲህ ያው እንግዲህ ትላንት ማታ ነው እንግዲህ የተያዘች። ስንት ብር ነው የጠየቃችሁባት? እኛ ምንም በሷ የጠየቅነው የለም። ብር መለስ ነው በቃ የተነጋገርነው ከሰው ብቻ ሳይሆን ብሩን መመለስ ብቻ ሳይሆን ከወለዱም ጨመረ ነው አይደለ? ካገታችሁ ያገታችሁበትንም ጠይቃላችሁ። አዎ እሱ የሰራ ነው እንግዲህ መጀመሪያ የሰራ ነው ብለን ማለት ነው። ወደ 300 ምናምን ሺህ ብር ነው የተበደረ። 350 ነው እንደዚያ ነው የተበደረ። አሁን ስንት 4 ወር ምናምን ሆነው 4 ወር ምናምን ሆኖታል። እንግዲህ ወደ 600 ሺህ ብር ደርሷል። አሁን ወደ 600 ሺህ ብር አለበት። እንግዲህ አሁን የሰራ ነውን ጨማምረን እንግዲህ ወደ 800 ሺህ ብር ጠይቀናል። ወደ 800 ሺህ 800 ሺህ ብር አንተ እንግዲህ አሁንም እንደው ጊዜ ከሄደ ይጨምራል እያልን ነውና እንግዲህ እሱም ከሰጠ እንግዲህ እንትን አለ። እኔ አሁን እሱ ትቼ እንደው እሷም እንደው ጦስ ትሆንብኛለች ነው ትቼ እንደው እናንተም ከዚህ ከተማ የምታስወጡኝን አስወጡኝ። እኔ ለአንተም እንዳልኩ ቅድም ገንዘቡን ልስጥ። እሱን በቃ እንደራደራለን፣ ችግር የለውም። ከዚህ ከተማ አውጡኝ። እኔ ቀየ ከገባው መንግስት ነኝ። እኔ ሀገሬ እዚህ ነው እንደው እንትን የሆንኩት እንጂ እኔ ሀገሬ ላይ መንግስት ነኝ። በነገራችን ላይ ግን ከዚህ ብቻ አሁን እዚህ ነገር ውስጥ ሁላ ለመግባት እዚህ ደረጃ ላይ ለመድረስ አንተ እየወቀስክ የነበረው የእንጀራ አባትህን ነው አይደለ? እዚህ ነገር ውስጥ ያስገባ በልጅነትህ እህቶችን ደፍሯል፣ የተለያዩ ሴቶችን እንደዚህ ነገር ያደርጋል ከእናቴ ውጪ እኔ አይን ፊት ለፊት ቤተሰቦቼን እንደበድብ ነበር፣ እናቴንም ይደበድብ ነበር ምናምን ስትለኝ ነበረ። ግን ታዲያ አንተ መልሰህ እንደሱ አይነት ሰው ነው የሆንከው። መላርግ በእንደዚህ አይነት ነገር የእሱ ልጅ አይደለህም እኮ አይደለ? ሲጀመር ማለት መጥፎ ነገር እያየ አድርገህ መጥፎ ነገር እየተቃወምክ አድርገህ አንተ ጥሩ ሰው ለመሆን ነው መጣር የነበረብህ። እሱማ ልክ ነው። እንግዲህ የተገፋው ነገሮች ምርር ሲሉኝ እንዴ በቃ ዓለም እንደዚህ ነች አልኩኝ። በቃ ማህበረሰቡ ያ አባቴ እያለ እኛ ቤት ሲበላ ሲጠጣ የነበረ ሲቸግረው እየመጣ ሲበደር የነበረ ማህበረሰብ እኔ ፊቱ አዞረብኝ። እንዲህ ለዚህ ማህበረሰብ ሰው ሁላ ለካ እንደዚህ አረመኔ ይሆናል አልኩኝ። እኔማ ከነሱ የባሰ እንዴት ሴጣን አልሆንም አልኩኝ። በቃ ከዛን ጊዜ ነው በቃ የቆረጥኩት። እንዴት አንድ ሰው እንኳን እንዴት እንደዛ ከስቼ እንደዛ ጠቁሬ እንደዛ እህቶቼ እንደው እያለቀሱ እንዴት ትምህርት ሲያቆሙ እንዴት የዛኔ ዝም አለ? እንደዛ ሲበደሉ እንደው ተው እንኳን የማይሉት ያንን እንደው ተው አይሉትም። እንደው ቢያንስ ብናድግ እንደው የኛ መሬት ነው የኛ ቤት ነው እየገባው ይሄን ነገሮች ግን ለተለይ በዛ ሰዓት ማለት ነው በሰዓቱ አሁን መመለስ አይቻልም። ግን ቢያንስ ያንተን አይምሮ እንኳን ለማስተካከል በሰዓቱ ለተለያዩ ሰዎች ነግራል። እንደዚህ አይነት ነገር እየደረሰብን ነው፣ እባካችሁ እርዱን፣ አግዙን ምናምን ብለህ ነግራል። ማን ሰምቶን ደግሞ እኛ ተናግረን ደግሞ ተናገራችሁ ይልና ደግሞ እንዴ እናቴን ቢገል እህቶችን ቢገል እኔ ፊት ያልተመለሰ እህቴን ሲደፍር ያልተመለሰ መቼም ለነፍሳችንም አይራራም። መቼም እንደዚህ በቆማችን እየተጫወተብን
ለነፍሳችንም አይራራም ብዬ ለማለት ተንፈስ ማንን ልመን? ሁሉም ዞረ፣ ሁሉም በሩን ዘጋብን። እንዴ እንደዛ በቃ የምንቦርቅ የነበረ ቀን በቀን ስናለቅስ እንደ ለምቦጫችን ዘርግተን ስንል እያየ ዝም እያለህ ማህበረሰብ ምን ብዬ ልንገር? ተስፋ ቁርጥ በዚህ የተነሳ ነው አሁን ቂም በቀልህን እየተወጣ ያለበት። በቃ እንዲ አረመኔ ሰው ነው ማህበረሰቡም የከፋ አረመኔ ነው። በቃ ማህበረሰቡ እንደውም የከፋ ሴጣን ነው። አብሮ የበላቸውን እጅ የነከሱ ሴጣን ናቸው ማህበረሰቡ። እንደዚህ እኮ ማለት አችልም። ምክንያቱም መጥፎዎች እንዳሉ ሁሉ ጥሩ ሰዎችም አሉ። የታል ስንራብ የታል እህቶች ሲደፈሩ የታል አንተ የምትለው ማህበረሰብ የታል? አንተ ራሱ እንዳንተ ጠበቃ የሚቆም ሰው የተገፋ ደርሳለሁ የሚል ማህበረሰብ የታል? በሰዓቱ መናገር ነበረብህ። ለማን ተናገርክ? ለማን ንገር? ማን ሰሚ ያለ? ሰውየው እነ መንግስት ነው በዛ ሰዓት የፈለገን አሁን አንተ እንዳለው ማለት ነው። አሁን አንተ እንደሆንኮ ማለት ነው። ብቻህን ነው እንደው እዛ ከተማ ላይ የምትኖረው? ብቻህን አይደለም አይደለ? እዛ ቦታ ላይ የምትኖረው ከተለያዩ ሰዎች የተለያዩ ማህበረሰብ ክፍሎች አሉ ቦታው ላይ። እንደዚህ እየደረሰብን ነው ብለህ ተናግራል። እንደዚህ እየደረሰብን ነው ብለህ ጠቁመሃል በሰዓቱ። ለማን ንገር? አንድ ትንፍሽ ብትል እያለኝ እኮ ነው የሚያስፈራረኝ። እንዴ እቴን እየደፈረ እኮ ነው ጠየተ ከላይ እንደዚህ እኮ እየደቀነብኝ እኮ ነው የማድረው። ሂድ ከዚህ ወጣ ይለኛል። ሂድ እንደዚህ አድርግ ይለኛል። ይደቅንብኛል። እንደዚህ አፌ ውስጥ ይከታል። እንደዚህ ዞሮ እንደዛ ተጫውቶብኝ እንዴት መለማላው አይቻልም። አሁን ግን አንድ ነገር እነግርሃለሁ። ያልተነካ ግልግል ያውቃል አሉ። ተመች ተነካ ላስቻለው ትደውልለታለህ። ይርነቃቸው ነው አይደለ ስሙ? ይርነቃቸው። ለይርነቃቸው ትደውልለታለህ። ለይርነቃቸው ደውለህ ልጅቷን ይዟት እየመጣ እንደሆነ ትጠይቀዋለህ። ይዟት እንዲገባ ትነግረዋለህ። የት እንደደረሰ ትጠይቀዋለህ። በቃ አሁን እሱ ምን አስፈለገ? እንደው በቃ እኛም ልጅቱን እንልቀቅ። አሁን እቺ ጦስ የሆነችብን እቺ ከንቱ ነው። ያ ከንቱን እንልቀቅ። እንደው ከዚህ ሀገር አስወጣን። ስለ ገንዘብ አወራን አይደለ? እኔ እናንተ አሁን በገንዘብ እኮ እየተስማማን ነው አይደለ? ተስማምተን መስሎኝ ታዲያ እኮ አሁን አንተ እኔ የምፈልገው ወደ ክፍለ ሀገርም እንድትሄድ ነው አይደለ? አዎ በቃ ስለዚህ ይኸውልህ ይሄንን ነገር እኔ እናንተ የምንሰራቸው ስራዎች አንዳንድ ነገሮች እኮ ሊኖሩ ይችላሉ አይደለ? እኔ እኮ መረጃም እኮ እነግርሃለሁ እኮ እዚህ ያለውን አንዳንድ መረጃዎች እንደዛ እኮ ነው። አጥፉልኝ ብለሃል፣ አጥፍቼዋለሁ። እኔ እናንተ እኮ ተነጋገርን። ገንዘብ የማይፈልግ ሰው የለም። እኔም እኮ ገንዘብ እፈልጋለሁ። በቃ እሱን ነው እኔ የሰራሁበትን ስልክም እንኳን የምደውልበትን የሆነ ነገር ኢንፎርሜሽን መረጃ እዚህ አዲስ አበባ ላይ እንደዚህ እየተባለ ነው እንደዚህ እየተባለ ነው የሚባል ነገሮችን ጓደኛ ማቾች ነው እኮ ሲጀመር ምን ነው እኔ በቃ እኔ ወዳጅ ነው ማለት እኔ ወይ ቤተሰብ እኔ አንተ በጣም ጥሩ ሰው ነህ። በጣም እኔ በጣም ጥሩ ሰው ነህ አንተ። እኔ ማንም የስጋ ቤተሰቦች ያልሆኑትን ነው ያው አንተ። እኔ ደግሞ እኔ ከመላሴ ጸጉር አይነቀል። በቃ እኔ ያልኩትን አደርጋለሁ። በጣም ጥሩ። አሁን ምንድነው መሰለ የምናደርገው? ልጆቹም እንዲወጡ ነግሬያቸዋለሁ። ከዚህ አይደለ ሄደዋል። እኔ አሁን ለነሱ ምንድነው የምላቸው? አምልጦኛል ነው የምላቸው። በቃ አምልጦኛል ነው የምላቸው። አንተ ብቻ ለይርነቃቸው ደውልልኝ። በቃ አንተ አሁን በዚህኛው ወጫለሁ አይደለ? በዚህ ትወጣለህ። አምልጧል። ቅድም አይተውታል ይሄኛውን በር። አሁን ለይርነቃቸው ደውልለትና ልጅቷን ይዟት እንደመጣ እስቲ ጠይቀው፣ ደውልለት። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ሄሎ ይርነቃቸው፣ የት ደረስክ? አዎ ኑ በቃ ይዛችኋታል። ኑ በቃ እንግዲህ ኑ ቤት ናሽ ና። እሺ እየመጣን ነው። እየደረስን ነው። አዎ እየደረስን ነው። ኦኬ እኔ መኖር አለብኝ እንደዚህ? አይ ባትኖር እንደው ካየኝ መጀመሪያ ስለኔ አንዳንድ ነገሮች ከነገርከው በኋላ እዚህ የሚተባበረን ሰው አግኝቻለሁ ምናምን ብለህ ትነግረዋለህ። በቃ እንዲህ አላድርግ እንደዛ አላድርግ ወይ በቃ የኛ ወዳጅ ነው ልበል። ወንድም ነህ እኮ አንተ። አሁን እኮ ያምናል ግን
እሺ ይላል። እኔ ያልኩትን ይሰማል። እሱም እኔ አይደል ያሰለጠንኩት እንጂ እጁን ይዤ እንዴ እኔ እኮ ነኝ ያስተማርኩት እኮ። በጣም ጥሩ እንዴ አርቅ ያልኩትን ነው የሚያደርገው። እንደው ወንድም ነው ካልኩኝ እሱ ዝም ብሎ ቆጭ የሚል ወይ እንደዚህ እናድርግ። እኔ ልውጣ ለተወሰነ ሰዓት ልውጣና አንተ ስትደውልልኝ ተመልሼ መጥቼ ላገኛችሁ ሁለታችሁ። መልካም እንጀስ እንዴ። እሺ ወይኔ ወንዱ ወይኔ አገሬ ላይ እንዴት መንግስትን ነው እንኳን አላወኩም። ይምታኝ የማንም ውርጋጥ እኔን ይምታኝ። ወይኔ ሻምበል አለመተዋወቅ አስገባት። ቁጭ ምንድን ነው የምትፈልጉት? ባንቺ ነው እዚህ የምትሰቃየው። እኔ ተደብድቤ ማንም አትሆኝም። የማያውቀውን የተመታሁት ባንቺ ምክንያት ነው። እሺ ቆሻሻ ዝም በይ። በህይወት መውጣት ትፈልጋለሽ? ዝም በይ አንቺ። እንግዲህ እጄ ሴት ስላስ ጀግና የምትባል መሰለኝ። ዝም በይ አንተ። ዝም አስበልልኝ፣ ዝም አስበልልኝ። አንተ ጋር አሳርፋታለሁ። ቆይ ኧረ እቺ ትዕቢተኛ አንቺ። ይሄ ትዕቢት ለአባትሽ ማልጠቀም ነው። እሱንም ቆዳውን ነው የምገፋው። ስለ አባት አታውራ አረመኔ ቆሻሻ። እቺ ምን ታሪክ መሆናችሁ ነው እናንተ? ምን አይነት እንደሆነች ነግሬሃለሁ። እቺ አፏን አዘጋልኝ። አንተ ነው የምልህ። ልቀቀኝ። ቆይ ልቀቀኝ። እቺ ትዕቢተኛ ከየት ነው ወቀይ እምቡር ያልሽው? አታውቂኝም እንዴ ሀገሬ ላይ እንዴት እንደምከበር? ሻምበል እኮ ነኝ። ስሜን አታውቂም እንዴ? ጀግና ስላልሆንክ አይደል እንዴ ሴት ልጅ በዚህ አስራ የምታወራው? ወንድማ ቀሚስ ለብሶ እኮ ጓዳ ለጓዳ ገባ። አባትሽ ወንድ መሆን ፈተህ ማውራት ነው። አሁን አንተ ወንድ ነኝ ነው? ወንድ ነህ አንቺ። አባትሽ ጓዳ ለጓዳ ሲርመጠመጥ ይምጣ። ዝም በል አፍህን አትክፈት። ይምጣ። ደውይለት ይምጣሽ። ዝም በል። ምንድን ነው ደግሞ ይሄን ያክል የምትለፈልፈው? ዝም በይ። አባትሽ ያን ከኔ እንዴ እኔ ፈጣሪ ነኝ ምንድን ነኝ ለሱ ብር የምበትነው? ብሬን ይመልስ፣ በቃ ብሬን ይመልስ። አባትሽ እንደዛ እግሬን ስሞ እጄን ስሞ የተቀበለኝን ገንዘብ ለምንድን ነው የማይመልስ? እሺ ወለዱን ተውለትና ይከፍላል። ለምንድን ነው የምትወው? የኔ ታዲያ ስራ ምንድን ነው እንዴ? እኔ መላክ ነው እንደሚመስላችሁ? ማሰብ ትችላለህ። ማን ነው ሰው? ከሰውም ሰው ነኝ እንጂ ከሰውም ሰው ነኝ። ተጠራጥረሽ ገንዘቡን እኮ እንክፈል ብለናል። ወለዱን ተውለን። ይክፈል ታዲያ በቃ ይክፈል። 800 አደረኩለት። እኔ ለምን አሁን አትከፊ? ይኸው እንደው ከዛ ድረስ የመጣሁበት እራሱ እኮ እንደው 300 ሺህ ብር አያስጨምርም እንዴ? እሺ ወንድሜ 300 ሺህ ብር እጨምራለሁ። እንደው እኔ ሰርቼ እከፍላለሁ። ስንት ስትዘይማ ታያሽ እኮ የመጠጥ ቤቱ አረቄሽን ስግሽ ያለ ቲቪቷን ብታይ አንቺ ከየት ሰርተሽ ነው የምትከፊ? እያመሸሽ ስታወደ ልጅ አግኝቶሽ አይደል እንዴ? ከየት አመተሽ ነው እንደዚህ? ይሄ ምንድን ነው? አግሻለሁ አሁን አይደል እንዴ ከሀገርሽ የመጣሽ ትላለች። ታጭው በቃ ምን ማትሆነው ነገር የለም። አንተ ለምን ነው የምትዋሻው? አሁን አባትሽ ነው ታው እኔ እናንተ በስነ ስርዓት መፍታት እንችላለን አይደል? እንፈታለን። እኔማ እኔና አንቺማ ምን ጨዋታ ሌላም ጨዋታ ምን ጨዋታ አለ? ግን አሁን አባትሽ ደውይለትና የሚያመጣውን ገንዘብ ያምጣ። ገንዘብ ወንድ ነው ካልሽ ለምን ተደበቀ? እስኪ ንገሪኝ እስኪ። ቆይ እንዴት ነው እንዴት ቢንቀኝ ነው? ተደበቀም ብራችሁን እስከሚሰጣችሁ ወለዱን ቢያንስ ብትተውለት እኮ መክፈል ይችላል። ችግር የለም። አሁን አንቺ እኔን እኮ ንቀት እኮ ነው። እኔ ንቀት እኮ ነው። እንዴት አንቺ ላከ? አንተ ዝም በል። ግዴታ ነው የሚያመጣው። ቆይ ዝም በል እስኪ። ምንድን ነው የምትይው? አባቴ ከፍ አንቺን መጀመሪያ የምትመልሽልኝ የምፈልገው ለምን አንቺን ላከ? እኔን ማነቃኛለች? እንዴት እኔ ቢንቀኝ ነው ትቶ የመጣው ተደብቆ የመጣው? ይክፈል ብሏል እኮ ምንም ማድረግ አልቻለም። በቃ እንዴት ነው ወለደ ነው ቀስ በቀስ መሬቱን ጨርሷል። እሺ ምኑን ይክፈል? እኔ ምን አገባኝ? ለምን ሁለተኛዋን ልጁን ሻንተ ቢያንስ እሺ ሽጦ አይከፍልም። እኔ እከፍልሃለሁ ግን እባክህ ፍታ። ኬት አበሻ የምትሽ ነው የምትከፊ አንቺ? ኬት አበሻ የምትሽ ለምን ሁለተኛዋን ሽጦ አይከፍልም? እኔ ካንቺ ጋር ሌላ ጉዳይ ሌላ ካንቺ ጋር ሌላ ጉዳይ አለ። አሁን አባትሽ ለምንድን ነው ሸሽቶ የመጣው? ለምንድን ነው እንዴ ቢንቀኝ ነው? ገንዘቡን እስከሚከፍል ድረስ ብቻ ገንዘብ እስኪከፍል ያቺ በሽተኛ ሚስቱን ትቶ ነው እንጂ እዚህ ሊባልግ የመጣ አላውቅም እንዴ? እኔ ይኸውልህ አንተ
አላስቀምጥ እዚህ ስንት ነገር እየሰራ ነው አሉ። ስንት ነገር እየሰራ በእኛ ገንዘብ። ዝም በል። እኔ እሱ ጋር ልየው። አንቺ አትጩይ በቃ። ኧረ ንቃኛለች። እኔንም አይ አባት እንደዚህ አክብሬሽ ስለማትበይ በቃ ምንም ስላልኩሽ አይደለም። ካንቺ ጋር ምን ጨርሳለሁ? ችግር የለም። አገሩን አያት ምንም አላረኳትም፣ አልመታኋትም፣ አልደበደብኳትም። እኔ አክብሬያት ነው የመጣው። ይኸውልህ መክፈል ስላልቻለ መክፈል ቢችል እኮ ይከፍላል አይደል? ሲቀበል ታዲያ እንደዛ ተቅለስልሶ ማን ተቀበላለሁ? እኔ በቃ የሚከፍል መሰለው። በሰዓቱ ለመድረስ ገንዘብ አልነበረውም። ምንም እንደዚህ ወሬ አልፈልግም። አሁን ወሬ አልፈልግም። ሚራራልሽ መስሎ ነው እንዴ? እንመለሳለን። እኔ እከፍልሃለሁ። አሁን እኔ በእናንተ ጦስ አይሆኑ ነገር ውስጥ እየገባሁ ነው ያለሁት። እኔ እከፍልሃለሁ አልኩህ አይደል እንዴ? ቆይ ምን አድርጊ ነው የምትለኝ? እኔ እከፍልሃለሁ፣ እምልልሃለሁ፣ እኔ እከፍልሃለሁ። እሱን አንቺ እኔና አንቺ ምን ጨርሷል? እኔና አንቺ አሁን የገባሁበት ጦስ አለ። እሱን እንዴት ምን ብዬ ልወጣና እኔና አንቺ እንሄዳለን። አሁን በቅርቡ እንወጣለን። የት ነው የምንሄደው? ክፍለ ሀገር እንሄዳለን። ምን ጨርሰዋል? እኔ አሁን እዚህ እሰው ሀገር ላይ እኔ ክብሬን ያጣሁበት ሀገር ላይ ሆኜ አናወራም። እኔና አንቺ አባትሽ ግን ለአንቺ የሚወድሽ ከሆነ የምር ወንድ ከሆነ እሱ ይምጣና እዛ ያውረኝ። አሁን እና አንቺ እኔ እዚህ አሁን የመጣሁት ብሩ ከሌለው እንዴት ነው ልጁ ማስፈታት የሚችለው? የት አባቱ አድርጎ ነው የሌለው? ሌላ ሁለተኛው እንደግማታል። የት አባቱ አድርጎ ነው እንትን ያለው? ብር እንዴት አድርጎ ነው? ይኸውልህ አባቴ ሻምበል በያንቺ አግኘለን እንዴ? ቤት ተከራይታ እኮ ነው የምትኖረው። እዚህ ከተማ አስቀምጧት በእኛ ብር። እሺ ሻምበል ይኸውልህ የኔ ትምህርት ቤት ክፍያም ነበረበት፣ ብዙ ነገር ነበር። እህሉ እንዳሰበው አልሆነለት። ለማዳበሪያ ለአንዳንድ ነገር ነው የተበደረ። እሺ በቃ እኔ እከፍላለሁ። እኔ ምን ልሆንለት? እኔ ምን ምርጥ ዘር ሆነለት? እኔ ታዲያ የኔ ገንዘብ ምርጥ ዘር ነው እንዴ? የትም ቦታ ዘርቶ እኔ እከፍላለሁ። ክፈይ በያት፣ አምጪ በያት። እኔ አናቱን ነው የምከፍለው። አባትሽን አናቱን ነው የምከፍለው። እከፍላለሁ አትበይ። አባቴ ችግር የለም። ገንዘብን እንሰጣለን። እሺ ከየት አምጣታችሁ ነው? ትንሽ ጊዜ ጨምርልን። 500 ሺህ ብር እያለ አምጣ ተባለ። እር ብሎ የሚያመጣ መስሎኝ ስጠብቅ ይኸው ጠፋ። አሁን 800 ሺህ ብር ደርሷል። ከየት አባቱ አምጥቶ ነው የሚከፍል? እሺ እኔ እከፍላለሁ። ከየት አባሽ አድርገሽ ነው የምታምጪው? አሁን አንቺ የመጣሽ አሁን እኮ ነው እንዲህ ከተማ ልብስ ሱሪ ከመች ጀምሮ መልበስ የጀመርሽ? እዛ እንደው ረዚማ እኮ ምን መስላ እንዳለች እያያት ነው። በቃ ከተሜ ሆንሽ። በቃ አንቺ ይሁን ሰለጠንሽ። እኔና አንቺ እንጨርሳለን። ንቀቷ እኔ አሁን አቅም የለኝም። ማን ነው ደግሞ አንተ እዛው አውራን አይደል? ምን አድርገህ ነው የምትል? አውራን እኮ በቃ አውርተናል። እኔ ምንም እንትን አትበል። ግንባርን ነው የምልህ። በዚህ ምንድን ነው ተው በቃ ጭራሽ ተንበርከክ። ይኸውልህ አናትህን ነው የምልህ። በዚህ ተንበርከክ። ምንድን ነው ተንበርከክ? ፖሊስ አይዞሽ። እሺ አዎ ያዙት እሱ ጋር አይዞሽ እናቴ፣ የህግ ሰዎች ነን። አይዞሽ እዚህ ሴት ልጅ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። በጣም ነው የማመሰግነው ወንድሜ። ነውጣ አንተ መጀመሪያ እንዴት መጣችሁ? ነይ እዛ ጋር እናቴ፣ አይዞሽ። ኑ ግቡ፣ ኑ ወንዴ ና። እናቴ እንዴት ነው? ተረጋጋሽ? አመሰግናለሁ። እውነት ስለደረስክልኝ በጣም ነው የማመሰግነው። ችግር የለም እናትዬ፣ ይሄ ስራችንም ነው። እሺ እኛ የህግ ሰዎች ነን። አቤል እባላለሁ፣ እሱም ወንዴ ይባላል። የተለያዩ ሰዎች አሉ በስልክ ምናልባት አንቺ ልታውቂያትም ላታውቂያትም ትችያለሽ፣ ወይ ላገናኝሽ እችላለሁ። በኋላ ላይ ደውዬ የነገረችኝ ስለዚህ ነገር ጥቆማ ደርሶን ነው። እዚህ ሻምበል ይባላል ሰውየው። ለአባትሽ ይመስለኛል ያበደረው ብድር ምናምን ነገሮች ነበሩና ክፍለ ሀገር ላይ እንደዚህ አይነት ስራዎች ነው የሚሰራው። ሆን ብሎ ለተለያዩ ሰዎች ብር ያበድራል። መክፈል ለማይችሉ ሰዎች ሁሉ የሚያበድረው ብር ከዛ በኋላ በቃ ያልሆነ ነገር ውስጥ ይከታቸዋል። ልጆቻቸውን ይደፍራል። ልክ አሁን አንቺ ላይ ሊያረጉት የነበረው ነገር ነው። ያው እግዚአብሔር ፈጣሪ ብሎ ደርሰናል። እኛ አባቴ ብዙ ሰዓት ይነግረኛል ስለሱ። ያው እንዲሁ ወሬ በምናምን አውቀዋለሁ። ያው ብዙ ሰዓት እኔ ከተማ ነው ያደግኩት። ማለት እዛው የገጠር ከተማው ላይ ነው ወይስ የገጠር ከተማው? እዛ ነው ያደግኩትና ከስንት አንዴ ነው የሚሄደው ቤተሰብ ጋር። ያው ብዙ ሰዓት ሲወራ ነው ስለሱ የምሰማው
እንጂ ይሄን ያህል አላውቀውም። እንዲሁ በአቋም በመልክ ምናምን ሳይሆን ለይቼዋለሁ። ምክንያቱም ከሱ ሌላ ማንም እኔን ደፍሮ ሊነካኝ የሚችል ሰው ያለ ስላልመሰለኝ እና በጣም ነው የማመሰግነው። ጊዜ ይስጣችሁ ማለት አመሰግናለሁ። ችግር የለም እናቴ፣ ይሄ የኛ ስራችን ነው። ትልቁ ነገር ምንድነው አንቺ መድረሳችን ነው። ምንም ነገር ሳትሆኚ አንቺ ላይ ምንም አካላዊ ነገር ሌላ ነገር ሳይደርስብሽ። በነገራችን ላይ እኛም ስንወጣ እንዳጋጣሚ ድብቅዬ ትንሽዬ ካሜራ እዛ ጋር አስቀምጠን ነበረ። ሰውየውን መጀመሪያ እዛ ጋር ነበር ያደረግነው። ሰውየውን መጀመሪያ መተን አነጋገረ ነው ነበረ እና ያው ተባባሪው እንደምንሆን አይነት ነገር ነግረነው ነው መጨረሻ ላይ የወጣ ነው። ለዛ ነው የተደናገጠው እንጂ መጀመሪያ ላይ መተን አሳምነናል። ወንጀለኛ እንደሆነ የተለያዩ መረጃዎችን ይዘንበት ወጥተናል። አላቅም ብቻ ከትልቅ ጉድ ነው ያወጣችሁኝ። ማለት ብዙ ጊዜ አሁን የህግ አካላቶችን ብዙ ነገር ላይ የምናየው ነገሩ ከተፈጸመ በኋላ ነው ማለት ሰው የሚደርሰውና እናንተ ደግሞ ያው ምንም ነገር ሳሉን ስለደረሳችሁልኝ እውነት በጣም ነው የማመሰግነው። በዚህ አጋጣሚ አላቅም ለብዙ ሰው በዚህ ልክ የምትደርሱ ከሆነ ብዙ ሰው ማትረፍ እንደምትችሉ ነው የማምነው። እግዚአብሔር ይስጣችሁ። ችግር የለም እናትዬ፣ ቅድም እንዳልኩሽ በተደጋጋሚ እስቲ ትንሽ ደቂቃ ትንሽ እንጫወትና ያው አላስጨንቅሽም፣ ብዙም ቁጭ አላረግሽም። ሄደሽ ቤተሰቦችሽን ማግኘት ስላለብሽ ያው የተወሰነ ቀን ስለጠፋሽባቸውም ተጨንቀው ነው ያሉት የደረሰብሽን ነገር። እስቲ እንዴት ለምንድን ነው መጀመሪያ እዚህ ነገር ውስጥ እነዚያ ሰዎች የያዙሽ? ያው ከገንዘብ ጋር የተያያዘ ነገር ነው። ካንቹ እንስማ ብዬ ነው። ያው ገንዘብ ጋር የተያያዘ ነገር ነው። ያው ክፍለ ሀገር ላይ አባቴ እንዳልከው እኔም ከተማ ስለሚያስተምረኝ ከፍሎ ያው ለአንዳንድ ነገር ብር አስፈልጎት ነበረ ለማዳበሪያ ለምናምን ነገር። ያው አባቴ አርሶ አደር ነውና ያው መሬትም እንትን ብሎ ጥማዶ ምናምን የሚባል ነገር ታውቃለህ? የሰው መሬት ምናምን ምንድን ነው አላውቅም። ምን አለ መሰለህ እሱ ነገር ከሰው መሬት ይወስዱና ከዛ በኋላ ያ መሬት አርሰው ብዙ ነገር አድርገው ምናምን ጨርሰው ልክ ያሉ ሲደርስ እኩል ይካፈላሉ ማለት ነው ባለ መሬቱ ጋር። እና እንደዛ ነበር። የራሳችን መሬት ቤታችን የተሰራበት ብቻ ነው ያለን። እና ያው ለኔም ለትምህርት ቤትም ለአንዳንድ ነገር የሚያስፈልግ ስለነበር ለማዳበርም ለአንዳንድ ነገርም ብሎ ተበድሮ ነበር። እና ያው እንዳጋጣሚ ሆኖ በረዶ መቶት እንትን አላለም እህሉም ማለት እንደታሰበው አልሆነም። እና አባቴ ገንዘቡን ከየት ማምጥቶ መክፈል ስላልቻለ በቃ ያለበትን የኛ መሬት ማለት ቤቱ ያለበትን እሱን ለመሸጥ አስቦ ነበረ። ግን ያው ክፍለ ሀገር ላይ እናያል አይደለም መሬት ያው ወለዱ ደግሞ እጥፍ ሄደና ብሩን መክፈል ስላልቻለ ማለት ኖርማል ብሩን ብቻ ልስጥ ሲለው ወለዱንም ፈልጎ እምቢ አለ። እና በዛ ምክንያት አባቴ ያው ሰውየውን በጣም ይሄ ጀርባቸውን አጥንቱ ምናምን ስለሚያበድራቸው ያው አባቴ ምንም ማድረግ አልቻለም ነበረና ከገጠር ተሰዶ ወደ ከተማ መጣ እና ተደብቆ ነበር የመጣው። ከዛ እናታችንን ማለቴ እናቴን ለማምጣት አስበን ነበር። በዛ መሀል ያው ካሸር ተቀጥሬ ይሰራ ነበር ሆቴል ላይ እና ያው እዛ አግኝቶኝ ነው እንግዲህ አፍኖኝ ይዞኝ የመጣው። ስትወጪ ማታ ላይ ሂደቱ እንዴት ነበረ? በነገራችን ላይ ጠጥታ ስትወጣ ምናምን የሚለው ለካ ከግሮሰሪ ከሬስቶራንት ነገር ስትወጪ ነው ያየሽ ማለት ነው። እንጂ ሲከታተልሽ ነበረ ማለት ነው ከመጀመሪያ ጀምሮ። ነው ማን እንዴት ቦታ እንደነገራችሁ አላውቅም። ግን ደግሞ ያው ታውቀዋለህ እንደዚህ አይነት ቦታ ሲሆን እኔ የበሰዓት ነበርኩኝ ማለት አምሽተን ነው አምሽተሽ ነው የምትወጪው? አዎ። እና ከየት መጣ እንዴት መጣ ሳለው አፍኖ ብቻ ነው የወሰደኝና ያመጣኝ አላውቅም። ብቻ በጣም መጥፎ ሰዎች ናቸው። ቢያንስ እኛ እኮ ብሩን በልተን የመቅረት ሀሳብ የለን፣ ግን ወለዱን መክፈል ደግሞ አባቴ ከአቅሙ በላይ ነው። ምን ያህል ቀን አቆየሽ? 1 አመት አካባቢ። አይደለም አሁን ካገቱሽ ነው የምልሽ። ኦኬ
ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ትላንትና ማታ ነው። ምንም እንትን ያሉሽ ነገር የለም? የጎዳሽ ምናምን ነገር የለም? እንዴት ነበር እስቲ አዳርሽ የነበረው? ያው እጄንም እግሬንም ሌላ ቦታ ነበር አይሰሩ እና እጄንም እግሬንም አስረውኝ ነበረ። እንደውም ዋናውን አላገኙትም ነበር። ይዞኝ የመጣው እሱ ጋር ነበርኩኝ። ያው እስካሁን ሰዓት ድረስ አላገኘሽም ነበረ? አላገኘኝም። ሻምበል የሚባለው ማለት ነው። አዎ፣ ግን ስልክ ሲያወሩ ምናምን ስሰማ እሱ እንደነበረ ገብቶኛል። ምክንያቱም አባቴ ከሱ ውጭ ጠላት ሊኖረው አይችልም። ያው ጠላት የሆኑትን በገንዘብ ምክንያት ነው እንጂ አባቴ በሀገሩ የተከበረ ነበር። ክፍለ ሀገር ላይ ግን በነበርሽበት ሰዓት ያው አንዳንድ ነገር ስለሱ እንደሚወራ ነግረሽኛል አይደለ? ምን አይነት ኢሜጅ ነው ያለው እስቲ እዛ ቦታ ላይ ሻምበል የሚባለው ሰውዬ? ሻምበል የሚባለው ልጅ በጣም ጨካኝ እንደሆነ ያው ለገንዘብ ምንም ማድረግ እንደሚችል እና ያው የሚያበድረው የምር የአዘኔታ ልብ ኑሮት ወይ ምናምን አይደለም። ያው ወለዱን ለማግኘት ነው። ልክ እንደ አንዳንድ ስግብግብ አበዳሪዎች ማለት ነው። እና አጥንቱ እንትንም ይሁን ድሃም ይሁን ሀብታም ይሁን ጀስት መጥፎ ጎኑን ነው የሚያጠናው። የአባቴ መጥፎ ጎን እኔ ስለሆንኩ ነው ለምሳሌ። እና ያው መጥፎ ጎን ሳይሆን አንቺ እንደዛ አስበሽ ነው እንጂ ዞሮ ዞሮ በአንቺ በኩል ሄዶ ሊጠቀምበት አይነት ነገር ነው የፈለገው። ያው እኔን ከያዘበት ለአባቴ አባቴ ምንም አማራጭ የለውም። በእርግጥ የሚከፍለው ነገር የለውም፣ ግን ለእኔ ራሱን አሳልፎ ከመስጠት ወደ ኋላ አይልም። ካለው ደግሞ ያለውን ከመስጠት ወደ ኋላ እንደማይል ያውቃል። ለዛ ነው መጥፎ ጎን ያልከው። እና ብቻ አላውቅም። ክፍለ ሀገርም ሲወራ የሰማሁት በጣም ጨካኝ ሰው እንደሆነ ነው። ያው በተግባር ደግሞ ነው ያየሁት። ቢያንስ ለሰው ልጅ የሆነ ርህራሄ የሚባል ነገር የሰው ልጅ ትንሽ ሰው እስከተባለን ድረስ የሆነ ርህራሄ ነገር ከውስጣችን መጥፋት አልነበረበትም። እሱ ጋር ግን ከጭካኔ ውጭ ርህራሄ የሚባል ነገር አልፈጠረበትም። እና ያው የሰማሁትን ሰው ነው በአካል የሚያገኙት። ትክክል። ግን በነገራችን ላይ ያው አንቺ ወደዚህ ከመጣሽ በኋላ ከዛ ትንሽ ቆይቶ አባትሽ ነው የመጡት። እናትሽ ደግሞ እዛ ነው የነበሩት። እና ይሄ የሚያሳየው ምንድነው? እናትሽን እንኳን ሄዶ ምንም ያደረገው ነገር የለም ወይ? አባትሽን ገንዘቡን ከፍ አድርጎ ነው መቀበል የሚፈልገው። ካለበለዚያ ደግሞ አንቺን ነበረ ይሄ ሰውዬ እዛ ሲያስስ የነበረው ማለት ነው። እናትሽ የነበሩበትን ሁኔታ እየጠየቃችሁ ነበር? እዚህ በነበርሽበት ሰዓት በተደጋጋሚ እየሄደ የመዛት ምናምን አይነት ነገር ነበረ እናቴ ጋር? አሁን ሰማለን። ያው በሰፈር ስልክ ምናምን ስልክ የላትም ትደውልልናለች እና መጥቶ ነበረ ዛሬ እንደዚህ ምናምን አባቴ ጋር አስተዋራ ሁልጊዜ ይሰማታል። ያው እናቴ ምንም ማድረግ ስላልቻለ ነው። ከዛ ደግሞ ያው እንዳልኩ መጥፎ ሰው ነው። ምናልባት እናንተ ቶሎ ባትደርሱ ሌላ ነገር ሊፈጠር ይችል ነበረ ብዬ ነው የማስበው። ምክንያቱም ሰማለሁ በተለይ ለሴቶች ርህራሄ እንደሌለውና ከመድፈርም ወደ ኋላ እንደማይል ያደርጓል። የተለያዩ ሴቶችን እንደደፈረ ነው አሁን መረጃው ያለኝ እጄ ላይ። የተለያዩ ሴቶችን ትንሽም ሴቶች ሊሆኑ ይችላሉ አባታቸው፣ እናታቸው፣ ቤተሰቦቻቸው፣ ወንድሞቻቸው እዛው ፊት ለፊት ባሉበት ነው ይሄን ነገር የሚያደርገው። በጣም የሚያሳዝን ነገር ነው የሚያደርገው። ትንሽ እስቲ መለስ እንበልና ከመጣሽ በኋላ እዚህ አዲስ አበባ ቀድመሽ ነው አንቺ የመጣሽው? ወደ ስራ ነው የጀመርሽው? አይ ተማሪ ነበር ኮሌጅ። እሺ፣ ምን አይነት ደረጃ ላይ ነው አሁን ያለሽው? ያው አካውንቲንግ ነበር የተመረኩት። ተመርቀሽ ነበረ? ያው አንዳንዴ ሰው ያስፈልጋል፣ ገንዘብ ያስፈልጋል እንደዚህ አይነት ቦታዎች አሁን ላይ ለመግባትና እዛ ቦታ ላይ ለመግባት ትንሽ ገንዘብም ስለሚያስፈልገኝ
እንዳልኩ ገንዘብ አባቴ የሚለው እና የነበረኝ አማራጭ በራሴ መንገድ ሰርቼ ገንዘብ ማግኘት ነበርና ያው ያገኘሁት ሬስቶራንት ስራ ገባው ያው ካሸር እና እዛ እየሰራሁኝ ነው ያለሁት። እንዳልኩ አላቅም ማለት አባቴ አሁን ምን ሁኔታ ውስጥ እንዳለ አላቅም። ማታ ሳልሄድ ምን ሊሰማው እንደሚችል አይ ተጨንቋል። እኛም አንድ ሁለት ሰዎች ሄደዋል እየተከታተልንሽ እንደሆነ ዱካሽን እንዳገኘ ነው ነግረናቸዋል። እንዲረጋጉ ነግረናቸዋል። ያው አግኝተናቸዋል። እኔ ሳልሆን ከኔ ጋር አብሮ የሚሰሩ ሰዎች ሄዶ አግኝተዋቸዋል እና እንዲረጋጉ ነግረናቸዋል። በስልክም የተለያየ መረጃ እየነገርናቸው ነው የነበረውን ሂደት ማለት ነው። እሳቸውም በተደጋጋሚ የኔ ስልክ ያው ዝግ ስለሚሆን ስራ ላይ በምንሆንበት ሰዓት ለተለያዩ ልጆች ለነወንዴ ምናምን ግን እየተደዋወሉ ያለሽበትን ሁኔታ ኢቭን አሁን ራሱ በምልክት እየነገረኝ ነው የነበረው እንደደወሉ እና አሁን ደህና እንዳለሽ ያውቃሉ። ተመስገን። ደስ ይላል። በጣም ደስ ይላል። እውነት አላቅም ብቻ እኔ ያሳሰበኝ የነበረ እዛ ሁኔታ ውስጥ ሆኜ ራሱ አባቴ እንዴት ይሆናል የሚለው ነገር ነበረ ትንሽ ያሳሰበኝ። ያው ደም ግፊትም ስላለበት ትንሽ ያ ነገር አሳሰበኝ። ይሄን ነገር ሲሰሙ ያው ሊጨነቁም ይችላሉ። ደም ግፊትም ካለባቸው ደግሞ ከባድ ነው። አስደውሉኝ ብዬ ነበረ ምናልባት እንትን እንደል ምናምን ወይ ጓደኛዬ ጋር ነው ነገር ብዬ ለመሸወድም አስቤ ነበረ፣ ግን ስልክ ሊሰጡኝ አልቻሉም። አወይ ስልክ እነሱማ እኮ ጭራሽ እኮ ገንዘብ እየተደራደሯቸው እኮ ነው የነበረው። ሰምተዋል እንደታገትሽማ እኮ ያችን አንዱ ለቀን እኮ ገንዘብማ እሱን እኮ ነው የምልሽ እንዲረጋጉ እኮ እየነገርናቸው የነበረው ለዛ ነው። እንደታገትሽ እኮ አውቀዋል። ተጨንቆ የነበሩት ለዛ ነው። ብር እየጠየቋቸው ነበር። አውቀው ከፍ ያለ ብር ጠይቋቸው ነበረ። ከተበደሩበት እጥፍ ብር ነው እጥፍ ብር እየጠየቋቸው የነበረው። ተጨንቀው ነበረ እና አሁን ደስ የሚለው ግን ደህና እንደሆንሽ አሁን የተባለው የወለድ ነገር እሱን እንግዲህ አሁን ምንድነው እኛ የምናደርገው የተለያዩ የህግ ሰዎች እንጠይቃለን። እንደዚህ አይነት ነገር ላይ እንዴት ነው መፍትሄ መምጣት ያለበት፣ እሳቸውስ በምን አግባብ ነው የተበደሩት ምናምን ይሄን የራሳቸው ሰዎች ይኖራሉ ይሄን የሚሰሩ። ብቻ ግን መልካም ነገር እንደሚያጋጥማቸው እርግጠኛ ነኝ። ምናልባት እዛ ሰው እንዳይኖረው ምናልባት እናቴ እንዳይጎዳብኝ እባክህ። ችግር የለውም እሱ የህግ አካላቶች ስላሉ ይኸውልሽ እኛም ደውለን የምናመለከት ነው የሚሆነው። ይሄ ሰውዬ በተደጋጋሚ ይያዛል ይለቀቃል ነው የነበረው። አሁን እዛ ያለው የህግ አካላትን ማመን እኮ ይከብዳል። አይ ምን መሰለሽ እስካሁን ድረስ ምስክሮችን ያሸሽ ነበር ይሄ ሰውዬ። አንድ ሰው ምስክር ከሌለበት ተጨባጭ የሆነ መረጃ ካልተገኘበት ተጨባጭ የሆነ ማስረጃ ካልተገኘበት ማስረጃም ካልተገኘበት ምንም ማድረግ አይቻልም። አንደኛው ልጅ ለመመስከር እንኳን ሰው ይፈራል። አንቺ ታውቂያለሽ እንግዲህ የኖርሽበት ነው እዛ ቦታ ላይ አይደለ? ማን ወንድ ሆኖ ነው እዚህ ሰውዬ ላይ ሄዶ የሚመሰክር የነበረው? አሁን ግን እኛ አስፈላጊውን የሆነ የቪዲዮም የድምጽ ማስረጃውን አግኝተንበታል። እሱን አጣምረን ለህግ አካል ቀጥታ አስተላልፈን ነው የምንሰጠው። አሁን ይቀጣታል። እርግጠኛ ነህ ግን አይወጣም? በትክክል ነው። ምናልባት አሁን ይኸውልህ ከተለቀቀ እኔም ቤተሰቦቼ ማንተርፈው ማለት እንደዚህ እንኳን በህይወት እንኳን እንድንኖር አይፈቅድልንም። ምንም የሚያሳስብሽ ነገር የለም። አንደኛ እናንተ መጣችሁ እዚህ ጋር ኑራችሁን ጀምራችኋል አይደለ? እናታችሁንም ለማምጣት እናትሽንም ለማምጣት እያሰባችሁ ነው። ሁለተኛ ይሄ ሰውዬ የብዙ ሰው ደም ነው እጁ ላይ ያለበት። የብዙ ሰው ገንዘብ ያላግባብ በልቷል። ስንቱን ሴት ደፍሯል። ምንም ከህግ አካል የሚያመልጥበት ነገር የለም። ይህን ነገር ደግሞ እራሱ ተናዞታል። በቪዲዮ በድምጽ ማስረጃው እጃችን ላይ ነው ያለ ነው። ሲናዘዛት ነበረ። ስለዚህ ምንም ወደ ኋላ የምንልበት ይሄን ነገር የለም። አንቺ ተረጋጊ። አሁን ቀስ ብለሽ ትንሽ ቆይተሽ አባትሽን የምታገኝ ይሆናል። እሺ፣ በጣም ነው የማመሰግነው። እግዚአብሔር ይስጣችሁ እናንተ ነው። ችግር የለም ሂጂ። እሺ፣ ችግር የለም። እሺ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ።
ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። አስገባው እስቲ እሱን ናግባ ናጎጃ በረደለውን ወጣልህ አንሳው በላ ወጣል ወይ ወንድ አይደለው የወንድ ልጅ ነው እንደዚህ ይደበደባል። እንደዚህ እንደ ስራማ ሲያንስ ነው እንደዚህ ይደበደባል ወይ እንደ ስራ ሲያንስ ነው። እሺ ልንገርህ እንደ ስራ ሲያንስ ነው። ተዋርጃለሁ። አዎ በደንብ ተዋርዳለህ። ተይዛለህ። ይኸውልህ ተዋርጃለሁ። አይታላ እሱ ነው ያዋረደኝ። እሱ ይኸውልህ እሱ ነው ያዋረደኝ። እሱን መጀመሪያ አስገብታችሁ እሱ ነው ይዘና ብሎኝ ያስያዘኝ። ሲጀመር አለቃዬ ነው ነበረ እኔ ማምነው። እንደዚህ የሰው ልጅ እንደዚህ ይካዳል? በዚች ደቂቃ በዚች ሰዓት አውርተን እንኳን ሳንጨርስ ስራ ነው ስራ የሰራው ግፍ ነው። እሺ ከሃዲ ነው የሰራው ግፍ ነው። ለዚያ በቃ አስበላኝ። ከክፍለ ሀገር አምጥቶኝ አስበላኝ። ስንቱን ሴት ስትደፍሩ ተባብራችሁ የስንቱን እኔ የለሁበት ዝም በል። እሱ ያለኝን ነው የምታዘዙ። እኔ እሱ ያለኝን ይኸውልህ እየነገርኩህ እኔ ምንም አላውቅም እያልኩ ምንም አላውቅም አይደለም። ስልኩን ስጠኝ እስቲ። ይኸውልህ ሁለታችሁ እዚህ ቁጭ ብላችሁ ነበር አይደል? ቅድም ቁጭ ብላችሁ ነበር አይደል? ስትመሳጠሩ ስትለፈልፉ የነበረው እያንዳንዱ ዝም በል ያለኝን አይደለም። ስማዋ ይኸው ያለኝን አይደለም ስታረግ የነበረውን ወንጀል እያንዳንዱን ነገር ይኸውልህ ስማው ይኸው ያለኝን ነው። እሺ እያልኩ እኮ ነው። ይኸው እሺ አይደለም ምን እያልኩ ነው ያለሁት? እስኪ እንደምታረግ ይኸው እንጂ በቃ እምቢ ካለኝ እኮ እምቢ ካልኩኝ ምን አይነት ደረቅ ነው? በእናትህ ይገለኛል አይደለም ራስ የምታረገውን ነገር እኮ ነው። ተው ምን ያደርግልሃል እሱ? አሁን ብትቀርጽ ባትቀርጽ ይሄ እኔ ተዋርጃለሁ። አንዴ ተዋርጃለሁ። በቃ አንዴ ተዋርጃለሁ አይደለም። ይኸውልህ በአንድ ነገር እንስማማ። ስማኝ አሁን ቀጥታ ለህግ ነው የማቀርብህ ወይ ለምታውቃችሁ ከተማ ከተማ ላይ እዛ የምትኖርበት ይኸውልህ ስንቱን ገላል ስንቱን ደፍራል አይደለ? በህግ ትጠየቃለህ። ስለዚህ ይሄ እንዲቀንስልህ ነው የምትፈልገው አይደል? እንዲቀንስልህ ትፈልጋለህ። ስለዚህ እኔ አንዳንድ ጥያቄዎች እጠይቅሃለሁ። ገብቼልህ እንዴ ምን ላድርግ? አንዴ ገብተንበታል። ስለዚህ እሱ ላይም ትመሰክራለህ። ያንተ ይቀንስልሃል። ኧረ መሰክራለሁ እንዴ እኔን እኮ እዚህ ጦስ ውስጥ ያስገባኝ እሱ ነው ጦስ ውስጥ ያስገባ። እኔ ታዲያ እኔ በህፃንነት ጀምሬ ሲጀመር እንደዚህ አይነት ሀሳብም አልነበረኝም። እሱ ነው ያስገባኝ። እንዴት ተዋወቃችሁ ከእሱ ጋር? እኔ በረሃ ነው አይደል የተዋወቃችሁት? አዎ በረሃ የወጣሁት እኮ እሱ እና ብሎኝ አስገብቶኝ እኮ ነው። እንዴት ለምን ሄድክ በረሃ? ያው በእርግጥ እኔ በቃ በብዙ ችግር በቃ ከቤተሰብም ከሁሉም ነገር በቃ አልተመቸኝም ነበር። ከዛ ከክፍለ ሀገር ቤተሰብ ጋር ብዙ ችግር አለ፣ ብዙ ውጣ ውረዶች ያሉ። ሰው ጋር ተጣልቶ ደግሞ የሆነ ክፍለ ሀገር ደግሞ ሰው ጋር ሲጣላ የሆነ እንትን የሚባል አለ። አንዱ ሰው ገጥሞ አንዱን ከገደለ ከባድ ነው። በቃ እሱ እንደመመለስ የሚባል ነገር አለ፣ እንትን የሚባል ነገር አለ። እኔ በቃ ወኔያም ነኝ፣ በጣም ኃይለኛ የምባል ልጅ ነኝ። ከቤቱ የእኛ ዘመድ የሆነ አንድ ሰው ገድሎ ሄደ። እኔ በቃ ጭራሽ አልተኛም፣ በቃ አያስተኛኝም። በቃ እኔማ ጭራሽ እዚህ ቁጭ ብዬ አልወቀስም አልኩኝ። ተው ሲሉ አላስወጣ ሲሉኝ በቃ ቤተሰብ ሁሉም ተቃወሙ። ጭራሽ እኔማ በቃ ቁጭ ብዬ ሸናሁ። በቃ እኔ ሴት በሉኝ። ጭራሽ ወጥቼ እሱን ሰውዬ ካላገኘሁት አልኩ። ከዛ እንደዛ እያልኩኝ ሽፍታዎችን በረሃ ያሉትን ሰዎች ለመተዋወቅ አሰብኩኝ። እንደ አጋጣሚ ሆነው እሱን ሰውዬው ይሄን አሁን ያስገደለኝን ሰውዬው አገኘሁ። እሱን አግኝቼ አውርቼ በስልክ ምናምን እና ችግር የለም እንዴ እንደዚህ አይነት ወኔ ያለው ሰው ነው የሚያስፈልገው። እንዳሁን ለእኔ በቃ ትጠቅመኛለህ እና በቃ ምንሰራው ስራ አለ። ኧረ እንደዚህ የሚያግዘኝ ካገኘሁማ እንዴ እኔስ እሱን አለ እንደ የምፈልገው ብዬ እዛ ክላሽ እንዲገዛልኝ አመቻችኝ ምናምን ራሱ ገዛሁ፣ ወጣሁ። በቃ እሱ የሚለኝን መስማት ነው። ሌላ እኔ በራሴም መግደል የምፈልገው ሰው ነበር። እሱን አላገኘሁትም። ያው ለምን አልመለስክም? ገና አላገኘሁትም ነበረ። በቃ እሱ ጋር እየተርመጠመጠ እኮ ለጥቅም ብቻ የሚኖር ሰው እሱ። ከዛ ምን ስራ ጀመራችሁ? እስቲ ነገር ምን ነበር የምታደርጉት? እንዳልከው
ያው እሱ ቀደም ብሎ የወጣ ሰው ስለሆነ ገንዘብ አለው፣ ብር አለው። ዋናው አበዳሪው እሱ ነው። አንተ እንደመላላክ ነው የጀመርከው። መጀመሪያ የሚበደር ሰው ካለ እስኪ አሳውቅ። ሰዎችን ራሱ አስጠይቆ ነው የሚያበድር። በተለይ ሰዎች የሆነች ቆንጆ ልጆች ካሉ ገንዘቡን መመለስ የማይችሉ አይነት ነገር ከሆኑ፣ መመለስ የሚችሉ ከሆነ ደግሞ መመለስ እንዳይችሉ ማድረግ፣ በቃ በፓወር ምናምን በማስፈራራትም በዛቻም እገልሃለሁ እንደዚህ አድርግ ምናምን ተብሎ ምናምን በብዙ ነገር በቃ እኔ አይምሮዬ ሳይፈቅድ ነው ሲጀመር እሱ ጋር ምኖረው። በቃ ያው ጥቅም ይባላል አይደል? እሱ ይዞኝ ነው እንጂ ገንዘብ ለእኔም ትንሽ በደንብ ነው ለአንተ የሚከፍል። አዎ ትንሽ ስለሚሰጠኝ ነው እንጂ እኔ ለገንዘብ እያለ የወጣሁት ይቅር በቃ እኔ ደሜን እመልሳለሁ ብዬ ነው የወጣሁት። ወይ ተጫወት። ተመልሰህ ሄደህ ግን ቤተሰቦችን አግኝተህ አታውቅም አንተ? አንድ ቀን አግኝቼ ነበር፣ አመለጡኝ። እነሱም መሳሪያ የያዙ ሰዎች ናቸው። ትንሽ ተታኩስም አመለጡኝ። እንግዲህ አንድ ቀን አገኛቸዋለሁ እነሱንም። አሁንም ቢሆን እኮ አልፋታም። አሁንም እሱን ነው የምታስበው? በቃ አይምሮ ውስጥ ያለው እሱ ነው። በቃ ግን ይሄ ሰውዬ አስገድዶኝ ራሴን በቃ አሳተኝ፣ መንገዱን ቀየሰኝ። ወይ እዚህ ደግሞ አሁን እናንተ ጋር አመቶ እንዴት መጣችሁ ወደ አዲስ አበባ? ወደ አዲስ አበባ የመጣችሁበት ምክንያት? ወደ አዲስ አበባ የመጣ ነውማ እቺ አሁን ቅድም እዚህ የነበረችው ልጅ እሷን ልጅ ልንይዝ ነው የመጣ ነው። በእርግጥ አባቷ ብዙ ብር ተበድሮ ነበረ። ብዙ ብር ተበድሮ መልስ ስንል ምንም አይመልስ። መመለስ አቃተው። ልጅቷን ወደ አዲስ አበባ ልኮላታል። ቀድሞ ላካት ወደ አዲስ አበባ? አዎ ቀድሞ ነው የላከው። እሷን ትምህርት ትማራለች ምን እንጂ ከዛ ግን በነገራችን ላይ ቀድመህ መተህ አንተ ሻምበል ከመምጣቱ በፊት እዚህ እሷን ያለችበትን ቦታ በሰው አጠይቀህ ስትከታተላት ነበር እንዴ? አይደለም ቆይ ራሴ እነግርሃለሁ። እና ቀድማ መጣች፣ ትምህርት እየተማረች ምናምን የሚባለውን ሁሉን ሰምቻለሁ፣ ከታተል ነበር። ይሄ ፌስቡክ ምናምን የሚባል ነገር አለ። በሱም በቃ ስትቀባጥርበት ቲክቶክ ምናምን ስትልክ ምናምን እናያታል። ተመችቷታል። እቺ አያት እንዴት አርጎ እንደሚያኖራት በእኛ ብር በእኛ ገንዘብ እዚህ አዲስ አበባ አስቀምጧት 20-30 ሺህ ብር እየከፈላች ለትምህርት ቤት፣ ለኑሮ፣ ለቤት እንግዲህ አስብ። እንግዲህ ልብስ የምትለብሰው እንደዚህ ተመችቷት አይታል። ወጠምሻ ሆና ነው ያለችው። ከዛ በቃ እኔ መሄድ አለብህ አለኝ። እሺ ቀድመህ አንተ እሷን ሰልላታል። አባቷም ሄዷል። አባቷም ሄዶ እዚህ ስራ እየሰራ መሆኑን ሰምተናል። በቃ እቺን መሄጄ ቆይ እቺን መከጄ ከእጄ ውስጥ ካላስገባ ወንድ አይደለሁም። በቃ ቁሜ አልሸናም ካሁን በኋላ እንጂ ሄድኩኝ። እንዳጋጣሚ የሆነው ትናንት ማታ አግኝቻታለሁ። የሆነ መጠጥ ቤት ስትወጣ ነው ያየኋት፣ እየጠጣች አምሽታ ማለት ነው ትናንትና። አዎ ማታ አግኝቻታለሁ። ከዛ ቤቱን አንተ ነህ የተከራየው? ሁለቱን ይሄኛውንም ያኛውንም የተከራየው አንተ ነህ? አዎ እንዴ እሱ እኔን በቃ ሁሉም ነገር እኮ አመቻቻለሁ። እኔ እኮ ነኝ። መኪናውን እስኪ የት አገኘ? ገንዘብ እኮ ነው ሁሉም ነገር የሚችለው ወዳጄ። እንዴ ገንዘብ ካለ ምን መታወቂያ ምናምን አልጠየቁም ስትከራይ? አይጠይቁም። ምን እንዴት ይጠይቃል? በቃ ብሩን ምንም እንዳያረጉ በቃ እሺ ብለህ እንትን ካልክ ገንዘብ ከሰጠ በቃ ሰላማዊ ነው የምትሆነው። ገንዘብ ነው የሚሰራው። አሁን ቢሆን እኔን እንትን አድርግና እንስማማ። በቃ ተስማማ። ገንዘብ እኮ ነው። ስለዚህ አንተ ደጅ ጠብቀኝና ያለውን ነገር እንስማማለን አይመስልም? አዎ በእንደዛም ሆነ እንስማማና በቃ ሁሉ ነገር ሌላ ሰው እንዲሰማ ምናምን አታርግ። ሂድ። ጥሩ አይደለም። ሂድ። እሺ አመሰግናለሁ። አዎ ያዙት፣ ደጅ አድርጉትና እሺ ተመልካቾቻችን እንግዲህ የዛሬው ፕሮግራማችን የዛሬው ውሏችን እንግዲህ እንዳያችሁት እንደተመለከታችሁት ነው። ደስ በሚል ሁኔታ እንግዲህ በተለያየ ጊዜ እንደምናደርገው በተለያየ ጊዜ እንደምንፈጽመው ዛሬም የአንድ የሰው ልጅ ህይወት የአንድ የሴት ልጅ ህይወት አድነናል። ምናልባትም ሊገሏት ነበረ። ምናልባትም በአሰቃቂ ሁኔታ እየተፈራረቁ ሊደፍሯቱ ላይ ይችሉ ነበረ እነዚህ ሰዎች። ግን እችን ሴት ልጅ
አድነናታል ማለት ነው። ጠቋሚያችንንም በስልክ ይህን መረጃ ፎቶን እየላከችልን የተከታተለችውን ነገር አንዳንድ ነገሮች እየላከችልን የላከችልንን ጠቋሚ በጣም ነው የምናመሰግነው ማለት ነው። የሰው ህይወት እንድናድን ስላደረገችልን እንግዲህ ካሁን በኋላ መጀመሪያ ላይ እንደነገርኳችሁ መግቢያ ላይ እንደነገርኳችሁ በተስፋ ሚዲያ ላይ በተስፋ ቲዩብ ሚዲያ ላይ ተመልሰናል። የተለያዩ እንግዲህ እንደዚህ አይነት ቪዲዮዎችን ከዚህ ቀደም እንሰራቸው እንደነበረ አሁንም ለእናንተ ማቅረባችንን ነው የምንቀጥለው ላልተወሰነ ጊዜ። ያው እንግዲህ ተመልሰናል ማለት ነው። ቪዲዮአችንን እንደ ሁል ጊዜውም ማለት ነው ላይክ፣ ሼር፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። ላይክ፣ ሼር፣ ሰብስክራይብ ሰሞኑን በደንብ እየታየልን አይደለም፣ እይታውም ትንሽ እየቀነሰ ስለሆነ እንደ በፊቱ ትንሽ ሞቅ ሞቅ እንድታደርጉት እንጠይቃለን። አቤል ነበርኩኝ ዛሬ ከእናንተ ጋር የቆየሁት። እናመሰግናለን።